በአማራ ክልልና በፋኖ ዙሪያ ያሉ ዋና ሰበር መረጃዎች እንደሚከተለው ተጠናክረው ቀርበዋል። አወዛጋቢው የሰላም ስምምነትና ተቃውሞች ባለፉት 2 ቀናት ታህሳስ 25 እና 26 የክልሉን ፖለቲካ የያዘው ትልቁ ጉዳይ በመንግስትና በአንድ የፋኖ ክንፍ መካከል የተደረገው ስምምነት ነው። ስምምነቱ የአማራ ፋኖ ህዝባዊ ድርጅት የተባለ ቡድን ተወካይ ሻለቃ ማስረሻ ሰጤና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ቋሚ ሰላም ስምምነት በባህር ዳር ተፈራርመዋል። የፋኖ አመራሮች ምላሽ ይህንን ስምምነት ተከትሎ በጎጃም፣ በጎንደር፣ በወሎና በሸዋ የሚንቀሳቀሱ ዋና የፋኖ አደረጃጀቶች እንደነ ዘመኔ ካሴና ሌሎችም ስምምነቱን አጥብቀው ተቃውሞታል። ስምምነቱን የፈረመው አካል ዋናው የፋኖ ትግል እንደማይወክልና ትግሉ ተጠናክሮ እንደሚቀጥልም በመግለጽ ላይ ናቸው። የቀጠለ ጦርነትና አዳዲስ ግጭቶች የሰላም ስምምነቱ ቢነገርም በሜዳ ላይ ያለው ሁኔታ ጦርነቱ መቀጠሉን ያሳያል። በተለይ ዛሬና ትናንት የሚከተሉት ክስተቶች ተደምጠዋል። ጎጃም፣ ምዕራብና ምስራቅ የመንግስት ኃይሎችና የፋኖ ታጣቂዎች ውጊያው እንደቀጠለ ነው። በተለይም በደንበጫና አካባቢው ከባድ ውጊያዎች እንደነበሩ መረጃዎች ይጠቁማሉ። የመንግስት ኃይሎች የድሮን ጥቃት እየተጠቀሙ ሲሆን በደጋ ዳሞት አካባቢ ንጹሃን ላይ ጉዳት መድረሱን ተዘግቧል። ሰሜን ወሎ ወልዲያና ራያ በወልዲያ ዙሪያና በራያ ቆቦ አካባቢዎች አልፎ ግጭቶች አሉ። መንግስት በፋኖ ታጣቂዎች ላይ እርምጃ መውሰዱን ቢገልጽም የፋኖ ኃይሎች አካባቢውን መቆጣጠራቸውን እንደቀጠሉ ነው። ጎንደር በምዕራብ ጎንደር ቋራና መተማ አካባቢ ውጥረት አለ። የፋኖ ኃይሎች የተወሰኑ መንገዶችን እንደዘጉና የመከላከያ ሰራዊት እንቅስቃሴን ለመግታት ሙከራ እያደረጉ እንደሆነ ተሰምቷል። የሰብአዊ መብትና የጅምላ እስር ባላማጣ፣ ኮረም እና ወልዲያ ከተሞች ውስጥ ከፋኖ ጋር ግንኙነት አላቸው የተባሉ ወጣቶችና የሃይማኖት አባቶች እስር እየቀጠለ ነው። በተለይ ባላማጣ የህወሓት ወይም ቲፒኤልኤፍ ታጣቂዎች ተሳትፎ እንዳለበት የሚገልጹ ሪፖርቶች እየወጡ ነው። የድሮን ስጋት በገጠር አካባቢዎች የሚኖሩ ህዝብ በድሮን ጥቃት ስጋት ውስጥ መሆኑን የአካባቢው ነዋሪዎች እየገለጹ ነው። በአጭሩ የዛሬ ዋና መረጃ በአንድ በኩል መንግስት ሰላም አውርጃለሁ ብሎ የፈረመው ስምምነት ሲሆን በሌላ በኩል ደግሞ ዋናዎቹ የፋኖ አደረጃጀቶች ይህንን ውድቅ አድርገው በጎጃም፣ ጎንደርና ወሎ ጦርነቱ መቀጠላቸው ነው። ሁኔታውም አሁንም እየተወሳሰበና ግጭቶች እየበዛበት ነው። የአማራ ፋኖ በጎንደር የሚያደርገው እንቅስቃሴ ዛሬም እንደቀጠለ ነው። በጎንደር ከተማ ዙሪያ በሰሜን ጎንደር ተራራማ ቦታዎች፣ በምዕራብ ጎንደር የመተማ መስመር እንዲሁም በደቡብ ጎንደር አዋሳኝ ቦታዎች ያለው ውጥረት አልረገበም። የመከላከያ ሰራዊት ከተማዋና ቁልፍ የሆኑ የመንግስት ተቋማትን ተቆጣጥሮ ለመቆየት ከፍተኛ ጥረት እያደረገ ሲሆን የፋኖ ኃይሎች በበኩላቸው የክለበ ቀለበት ስልት በመጠቀም ከተማዋን ለመክበብና በውስጥ የደፈጣ ጥቃት ለመፈጸም እየተንቀሳቀሱ ይገኛሉ። የዛሬው የጎንደር ውሎ በዋናነት በከፍተኛ ጥንቃቄ አልፎ በሚሰሙ የተኩስ ድምጾችና በህዝቡ የዕለት ተዕለት ፍራቻ የተሞላ ነው። ከዚህ በታች የጎንደርን የፋኖ እንቅስቃሴ በዛሬው ዕለትና በወቅታዊ ሁኔታ በዝርዝር እንመለከታለን። ማዕከላዊ ጎንደርና የከተማ ውሎ ዛሬ በጎንደር ከተማ ያለው ድባብ እንደተለመደው ሰላም የመሰለ ጦርነት የሚታይበት ነው። የከተማ ውስጥ እንቅስቃሴ በጎንደር ከተማ ፒያሳ፣ አራዳ፣ ቀበሌ 18 እና ማራኪ አካባቢዎች የመከላከያ ሰራዊትና የፌዴራል ፖሊስ አባላት በብዛት ይታያሉ። የፋኖ ኃይሎች በከተማ ውስጥ የያዙት ስልት ከመደበኛ ውጊያ ይልቅ የከተማ ውስጥ አርባን ኦፕሬሽን ነው። ዛሬም ቢሆን የፋኖ አባላት በሲቪል ልብስና በድብቅ ወደ ከተማው ሰርጎ በመግባት የመንግስት የደህንነት መዋቅሮችን፣ የሎጂስቲክስ መስመሮችንና የመረጃ ምንጮችን ሲያጠቁ ይውላሉ። በተለይም ማታ የሚሰሙ የተኩስ ድምጾች የዚሁ የደፈጣ ውጊያ አካል ናቸው። አዘዞና ኤርፖርት አካባቢ የጎንደር አጼ ቴዎድሮስ ኤርፖርት የሚገኝበት አዘዞ አካባቢ በከፍተኛ ጥበቃ ስር ነው። ፋኖች ኤርፖርቱን ኢላማ ለማድረግ በተደጋጋሚ የሚሞክሩ ሲሆን ዛሬም በአዘዞ አካባቢ ባሉ ቀበሌዎች ለምሳሌ ጸዳና ብልጃግ አካባቢ የፋኖ ኃይሎች እንቅስቃሴ እንዳለ መረጃዎች ይጠቁማሉ። የመንግስት ኃይሎች ኤርፖርቱ እንዳይጠቃ በዙሪያው ያለውን ቀለበት አጠናክሯል። የፍተሻና የሰዓት እላፊ በከተማው የሚኖረው ህዝብ ዛሬም በከፍተኛ ፍተሻና በሰዓት እላፊ ገደብ ስር ነው የሚውለው። ፋኖ ወደ ከተማው ሾልኮ እንዳይገባ በሚል ምክንያት በየፍተሻ ጣቢያው ወጣቶች ላይ የሚደረገው ጥብቅ ቁጥጥር ቀጥሏል። የንግድ እንቅስቃሴዎች ከቀኑ 11 ሰዓት ወይም 12 ሰዓት በኋላ ይገደባሉ። የሰሜን ጎንደር ግንባር ዳባትና ደባርቅ በዛሬው ዕለትና በሰሞኑ ቀናት ከፍተኛ የውጊያ እንቅስቃሴ ከሚታይባቸው ቦታዎች አንዱ የሰሜን ጎንደር መስመር ነው። ወታደራዊ እንቅስቃሴ የፋኖ ኃይሎች በዳባትና በደባርቅ ዙሪያ ያሉ ስትራቴጂካዊ ቦታዎችን እንደያዙ ወይም ይህ አካባቢ ተራራማ በመሆኑ ለፋኖች የመከላከል አቅም ከፍተኛ ጠቀሜታ አለው። የመንግስት ኃይሎች ይህንን መስመር ለማስከፈት ከባድ መሳሪያዎችን መድፍና ሞርታር እየተጠቀሙ እንደሆነ ይነገራል። የድሮን ስጋት በሰሜን ጎንደር በተለይም በገጠር ቀበሌዎች የድሮን እንቅስቃሴ በዛሬው ውሎም ስጋት እንደሆነ ቀጥሏል። ፋኖች በቡድን ሆነው እንዳይንቀሳቀሱ ለማድረግ የመንግስት ኃይል የአየር ኃይልን እየተጠቀመ ነው። ፋኖች ይህንን ለመከላከል በየጫካውና በተመታተነ መልኩ የመንቀሳቀስ ስልት እየተከተሉ ነው። የምዕራብ ጎንደር መተማ መስመር ከጎንደር ወደ ሱዳን የሚያመራው የመተማ መስመር ለፋኖም ሆነ ለመንግስት የህይወት መስመር ነው። የመንገድ ስጋት የመንገድ መዘጋት
ዛሬ ባለው ሁኔታ የጎንደር መተማ መንገድ ሙሉ በሙሉ አስተማማኝ አይደለም። የፋኖ ኃይሎች በመንገዱ ላይ ባሉ ቁልፍ ቦታዎች ለምሳሌ ሻውራና ጭልጋ አካባቢ ድንገተኛ ፍተሻዎችና ጥቃቶችን ያደርጋሉ። ይህ መስመር የነዳጅና የሸቀጦች መግቢያ በመሆኑ ፋኖ መንገዱን በመቆጣጠር የመንግስት የሎጂስቲክ ለማስተጓጎል እየሰራ ነው። የጭልጋ አካባቢ ውጥረት። በጭልጋ እና አካባቢው ያለው የጸጥታ ሁኔታ እጅግ አሳሳቢ ነው። የቅማንት ታጣቂዎችና የፋኖ ኃይሎች እንቅስቃሴ እንዲሁም የመንግስት ጣልቃ ገብነት አካባቢው ወደ ጦርነት ቀጠናነት ቀይሮታል። በዛሬው ውሎም በዚህ አካባቢ የተኩስ ልውውጥ እንደነበርና የትራንስፖርት እንቅስቃሴ እንደተስተጓጎለ መረጃዎች ያመለክታሉ። የፋኖ ስልታዊ ለውጦች በዛሬው ውሎ የጎንደር ፋኖ አሁን እየተከተለ ያለው ስልት ከፊት ለፊት ጦርነት ወደ ውስብስብ የደፈጣ ውጊያ ተሸጋግሯል። የመረጃ ጦርነት። ፋኖች በዛሬው ዕለት በመረጃና በስለላ ስራ ላይ በስፋት ተሰማርተው ይውላሉ። የመከላከያ ሰራዊት የት እንዲሄድ፣ ስንቅ የት እንደሚያራግፍ እና አዛዦች የት እንዳሉ መረጃ በመሰብሰብ ድንገተኛ ጥቃት ይፈጽማሉ። የሎጂስቲክ እጥረትና መፍትሄው። የፋኖ ኃይሎች ትጥቅና ስንቅ ለማግኘት በዋናነት ከመንግስት ኃይሎች ላይ በመማረክና በህዝቡ በሚደረግ ድጋፍ ላይ ጥገኛ ናቸው። ዛሬም ቢሆን የፋኖ አባላት ከተለያዩ ገጠር ቀበሌዎች የሚደረግላቸውን የምግብ ድጋፍ ሲቀበሉና ስልጠና ሲያደርጉ ነው የሚውሉት። አንድነትን የሚያጠናክር ስራ። በጎንደር የሚንቀሳቀሱ የተለያዩ የፋኖ ብርጌዶች ለምሳሌ የእቴጌ ጣይቱ፣ የቴዎድሮስ፣ የጎጃም አርበኞችና ትስስር በመፍጠር በጋራ እዝ ስር ለመስራት የሚያደርገው ጥረት ዛሬም ቀጥሏል። በመሪዎች መካከል ያለውን ቅንጅት ለማጠናከር ስብሰባዎችና የመልእክት ልውውጦች ይደረጋሉ። የህዝቡ ዕለታዊ ኑሮና ሰብአዊ ሁኔታ የጦርነቱ ቀጥተኛ ሰለባ የሆነው ጎንደር ህዝብ የዛሬው ውሎ በስጋትና በችግር የተሞላ ነው። የዋጋ ንረትና ኢኮኖሚ። በጎንደር ከተማ የሸቀጦች ዋጋ በከፍተኛ ሁኔታ ጨምሯል። መንገዶች በመዘጋታቸው ምክንያት ከሌሎች ክልሎች የሚገቡ ምርቶች እጥረት አለ። ባንኮች አገልግሎት እየሰጡ ቢሆንም የገንዘብ እጥረት እና የኔትወርክ መቆራረጥ ችግር አለ። የትምህርትና ጤና። አንዳንድ ትምህርት ቤቶች ክፍት ቢሆኑ ወላጆች ልጆቻቸውን ለመላክ ይሰጋሉ። ጎንደር ዩኒቨርሲቲ አካባቢ ያለው እንቅስቃሴ እየተቀዛቀዘ ነው። ሆስፒታሎች በመድኃኒት እጥረት እየተፈተኑ ሲሆን በግጭት ምክንያት የሚጎዱ ሰዎች ቁጥር እየጨመረ በመምጣቱ በሕክምና ተቋማት ላይ ጫና ፈጥሯል። ማህበራዊ ድባብ። በጎንደር ከተማ ያለው ማህበራዊ ህይወት ተቀይሯል። የሰርግ፣ የለቅሶና የህዝብ ዝግጅቶች በከፍተኛ ጥንቃቄ ነው የሚከናወኑት። ወጣቶች በጅምላ እንዳይታሰሩ ስለሚሰጉ በቡድን ሆኖ መንቀሳቀስ አቁመዋል። የመንግስት እርምጃዎች። ኮማንድ ፖስት። የመንግስት ኮማንድ ፖስት በጎንደር ያለውን ሁኔታ ለመቆጣጠር በዛሬው ዕለት የተለያዩ እርምጃዎችን እየወሰደ ነው። ማጣራትና እስር። በከተማ ውስጥ የፋኖ ደጋፊ ናቸው ወይም ሎጂስቲክ ያቀርባሉ ተብሎ የተጠረጠሩ ግለሰቦችን የማሰር ዘመቻ ዛሬም ቀጥሏል። ይህ እርምጃ በህዝቡና በመንግስት መካከል ያለው ቅራኔ ይበልጥ እያሰፋው ነው። ፕሮፓጋንዳና ስለንቦና። መንግስት በከተማ ውስጥ ሰላም እንዲሰፍንና ፋኖ እየተዳከመ እንደሆነ የሚገልጹ መልእክቶችን እያስተላለፈ ነው። ሆኖም መሬት ላይ ያለው እውነታ የተኩስ ድምጽና የመንገድ መዘጋት ከዚህ ይለያል። ቀጣይ ምን ሊሆን ይችላል? የዛሬው የጎንደር ውሎ እንደሚያሳየው ግጭቱ በአጭር ጊዜ የሚፈታ አይመስልም።